እና አንዳንድ የሚደረገው ነገር ይደብራል። ሄሎ አንተ ኦሮሞን እንዴ? ሲጀምር እኮ ኦሮሞ እኮ አለ ደሜ ውስጥ እኮ አለ እኮ ጌታ እናቴ የሆነ ኦሮሞነት ቤብ በቪዲዮ ጭን ይቅርታ፣ በቪዲዮ ካልወጣሽ አስወጣሽ። ምን መሰለሽ ሀኔ የት አለሽ? ጎጃሜ እኮ ነኝ፣ ግን ቢሆንም ኦሮሞ ነኝ። እኔን እኮ ሰደቡኝ እኮ እነ ቤላ የሚባሉ ሰዎች አጥረገረጉኝ። እንዲህ እኔ በዚህ ሰዓት ኦሮሞ ካልኩን በየትኛው ሰዓት ነው ኦሮሞ መሆነው? ደግሞ ልጅቱ ኦሮሞ ነች። እንዴት አባቷ እንደምታምራ ይሻት ከንፈሯ ምናምን የሆነች ቆንጆዬ ልጅ ነች። እና ታሪኩን ልንገርሽ፣ የሆነ ሰው እንዲያያትና ወደዳት። አሜሪካ ነው የሚኖረው። ወደዳት፣ ፍቅር ነው። ከዛ ልደትሽን አክብሪ፣ ፀጉርሽን ተሰሪ ምናምን እያለ የሆነ ነገር ይልክላት ጀመር። ገባ? እሷ ደግሞ የፍቅረኛዋ እናት ታማ እርዳታ ፈልጋለሁ አለችው። የፍቅረኛዋ ፍቅረኛ አላት እና ለእሷም ላከ ምናምን እና ሰውየውን ብታዩ ሀኒዬ በጣም ለምሳሌ እንዴት ልሳልልሽ፣ እሷ ያፈቀራት ነው። ዮናስ ሙሉነህ በአላዛር ተከሽኖ፣ አላዛርን አየሽው? አላዛር ፊት ኮስተርተር የሚለው ልጅ በሱ ተከሽኖ ፊት ነው እና ስታዩ ዮናስ ሙሉነህን በሱ ሚክስ አድርገሻቸው እና ልጅቱ የሆነ ሰዓት ላይ በድምፅ ነበር የሚያወራት። ከዛ ቪዲዮን ከፈት፣ ሰርፕራይዝ ሆነች። ኦ ማይ ጋድ አንተን ያወራሁት አለችው። በቃ ደንግጣ እንዲህ ብላ ነው በቃ አንተን ያወራሁት እስከዛሬ ምናምን አለችው። ከዛ ተናደደ። 700 ሺህ ብር ይመልሻል። እና አሁን እንደው ሀንዬ በአንቺ አስተሳሰብ እቺ ልጅ አሁን መወቀስ ነበረባት። አሁን እኔ አሁን ሀንዬ አንቺን ባፈቅርሽ፣ አንቺን በወድሽ፣ ባደርግልሽ በፍቅራችን ጊዜ አሁን ከተጣላም በኋላ ብሬን መልሽ የሚባል ነገር አለ? ተበልቶ የታራውን ነገር እንደገና እና ሽንት ቤት መጣጭ ነው እንዴ? ሲሰው ልጅ ያልገባኝ ነገር ማለት ነው። አልጨረስኩልሽም። ከዛ እሱ የት ሄደ? ሞ እና ቤላ የሚባሉ በመጀመሪያ ሴት ጠሎች ናቸው። በመቀጠል ደግሞ ኦሮሞ ጠል ናቸው። በጣም ኦሮሞ ጠል ናቸው። ወደ ዘራቱ ሰለሽ ነገሩን ነው ላስረዳሽ ነው። ሴቶችን ያብጠለጥላሉ፣ ይሳደባሉ፣ ምናምን ምንም ችግር የለም። እኛ ከዛ ገባች እነሱ ጋር ብሩን ትመልሸዋለሽ አንቺ ሸርሙጣ፣ አንቺ ያላሏት ስድብ የለም ሀንዬ። ሀሜት አይደለም። ስድቡን ምን አመጣውሽ? ስድቡን ምን አመጣው? ትክክል መወያየት። ሁለተኛ ነገር ምን አላት መሰለሽ? ይሄ ሞ የሚባለው አንቺ የምትኖሪው አዲስ አበባ ነው፣ ይሄ ነው የሚኖረው አሜሪካ ነው። የአሜሪካ ዜግነት አለው። ነገ ጠዋት እዚያ ኢትዮጵያ መጥቶ የፈለገውን ነገር ቢያደርግሽ ማንም አያድንሽም። ኢትዮጵያ ውስጥ ህግ የለም። አዳነች አበቤ ፌዴራል አሰልጥና በቀደም ያስመረቀች አዳነች አበቤ ለህዝቧ ለአዲስ አበባ ህዝብ ታንሳለችን? የአዲስ አበባን ህዝብ ሰላም መጠበቅ ያቅታታል? አንድ ወንበዴ ከአዲስ አበባ ከአሜሪካ መጥቶ የፈለገውን እቺ ፊቷ ላይ አሲድ አፍስባት፣ በላት፣ ቁረጣት። እችን አንድ ወጣት ፍሬ ወጣት ኢትዮጵያ ነው ያለች። ከዛ እኔ ገባሁ። አስጨርሽኝ። እሱ አሜሪካ ነው ያለው። ገባሁኝ። ልታረገው ፈልግ። ቆይ የምታደርጉት ነገር ፌርም አይደለም። ሰውየው የሚንፈራፈረው የሆነ ነገር ፍርፋሪ ፈልጋችሁ ነው። ተመልከች፣ ፌር አይደለም ፍርፋሪ ምናምን የተገጣጠመ ነገር ነውና እንደዛ የሆነ እውቀት እየመነጠቀ ነው። እንደዛ በማለት ነገርኳቸው። ከዛ ነቅለው ወጥተው ቤታቸውን ከፍተው ያልሰደቡኝ አይነት ስድብ የለም፣ ያልቀቡኝ አይነት የስድብ ቅመም የለም። አንዬ ጆሮ እስኪመግል ድረስ ጠበጠቡኝ ይልሻል። ግን ተሻሽሏል በለኝ። ተሻሽሏል። መሻል አለበት። እነዚህን ለመመቀል ምን አደረግኩኝ? ዳልቻ ከሚባለው ባለስልጣን የሆነ ተሳዳቢ ወንድማችን ጋር ጊዜያዊ ግንኙነት አደረግን። ጊዜያዊ ግንኙነት ቆይ ሆልዳውን ለማጥቃት ነው። ጠላት ጊዜያዊ ግንኙነት ከዳልቻ ጋር ፈጠርኩኝ። አንድ በይ ይሄን ነገር ስፈጥር ደግሞ እዚህ ጋር ምን መጣ? ውስጣዊ ደሜ ውስጥ ያለ ኦሮሞነት አለ። አንዬ ለማንም ያልተናገርኩት እንደ ሚስጥር ያስኩት ነገር አለ። የሆነ ኦሮሞነት አለ። ቆይ አንዴ
አንዴ ምንም ተጠጋጋ እስቲ የምትጠጋጋው ነገር ቆንጆ ስታይ አስጨርሽ። ይሄ ደፍሬ መግለጽ ያቃተኝን ድብቃዊ ለኦሮሞ የምሰራውን ስራ ምናምን ሁሉም ያውቀዋል እኮ ግን እንዴት እነዚህ በህግ ፊት ካቀረቡ እናቴን ነው የምልሽ። አንተ ለምንድን ነው ግልጽ ሆነህ ብሔር ብሔረሰቦችነትን የማትናገር? ይፋማ እኔ ኦሮሞ ነኝ፣ ጌታን ኦሮሞ ነኝ። እናቴን ትንሽ አለብኝ በውስጤ ሰርጾ ይገባል፣ ስሜታዊ ያደርገኛል አንዳንዴ። ሁለተኛ ነገር ደግሞ አንዬ ልብ ብለን ማየት የምንፈልገው ብዙ የሌሎች ብሔሮች ቲክቶክ ላይ ሲያጭበረብሩ አይን በአይን እጅ ከፈንጅ ይዘናቸዋል። አንዲት ኦሮሞ ወጣች፣ ያውም በመቶ ሺህ ዶላር የሚቆጠር 70 ሺህ ዶላር እቺ 1 ሚሊዮን የኢትዮጵያ ብር 70 ሺህ ብር በላች ተብሎ አንዲት ኦሮሞን ከሚዲያ አሸማቀው ኦሮሞን አሸማቀው። ብሬክ 1 ሚሊዮን የኢትዮጵያ ብር ነው ያልከው? ትንሽ ዶላር ለዚች ስንት 70 ሺህ 80 ሺህ የበሉ የሌላ ሀገር ብሔራቸውን አልጠቅስም። ትንሽ ከብሔራቸው የሆነ ደም ስላለኝ እርግጠኛ ነኝ ይሄን ብር ልኮላታል። ግን እነዛ ልጆች ሊያጠቋት የፈለጉት በኦሮሞነቷ ነው። ኦሮሞ ስለሆነች ነው። ዘርን ምን አመጣው እዚህ ጋር? ሌላ እንዴ ዘርን ምን አመጣው ላልሽ ልንገርሽ። ማን አባሽ አድንሻል? የፈለገውን ነገር ቢያደርግሽ ማን አባሽ አለሽ? እናቴ ትሙት ህግ ባለበት ሀገር ከንቲባችን ለኢትዮጵያ ህዝብ ለአዲስ አበባ ህዝብ ተኝታ አታውቅም። አዳነች አቤቤ የከተማው ህዝብ እንደፈለገ ናና ብላ መዝናኛ ቦታዎችን ስትገነባና ስታነጽ የምትውል አዳነች አቤቤ እንዲዝናና የምትጨነቅ ጭራሽ ህይወቷን ለመቅጠር ፊቷን አሲድ ለመድፋት የሚመጣ ከአሜሪካን እዚህ አዲስ አበባ ቁጭ ብሎ ያበረታታሉ። ይሄ እኮ መንግስት የለም። እነሱ እንደዚህ ነፃ ሆኖ የሚያወሩት ነፃ ሆኖ የሚጫወቱት መንግስት ስላለ አይደል? ጠባቂ ስላላቸው አይደል? እችታችንን በዛ ደረጃ የሚያብጠለጥሏት የሆነ ነገር ቢያደርግሽ እያሉ የሚያስፈራሩት ነገር ለምንድን ነው? ብዙ አላጨና ለምንስ የሆነ ነገር ያደርጋት? ማንስ ብሩ ላካለው? እሱ እንትን ነው እውቀት ያለው ሰው ጋር ነው። ኢንጂነር ነች። እሺ ኤንጆ ነው ሻፍዱ አያት ሻፈደ የሀገር ብር ነው ላከ። እሷ ደግሞ የፍቅረኛዋ አደና ተጣፋታ። ግን እንዲህ ነው የሚሆነው። አንድ ቀን ትበላላል። ምን አለኝ ቢኖረኝማ መጀመሪያ የምበላው እኔ ነኝ። እግዚአብሔር ያዳነኝ እኮ ስለሌለኝ ሴት ነው መጀመሪያ የምበላው እኔ ነኝ። አንዬ እንኳን ብር አልሰጠክ እኔም ጨልዬ ይቀር ነበር። ፈጣሪ እኮ ለዚህ እኮ ነው ድሃ መናጤ ያደረገኝ እንጂ ቢሰጠኝ እኮ ሴቶች ናቸው ጨፍጭፎ የሚጨርሱ። ይበቃ እቺ ደግሞ አይቁም ነገር። እቺ ደግሞ ወደ ኦሮሞ ዘር ወስደሃለች። እንግዲህ ያለህ እሱ ነው። እሱን ካርድ ለምትጫወተው ግን የምር ነው። አንድ 70 ሺህ ብር ላከላት። ምን ኢንጆ ነው? ሜሪ ጆይ ነው? መቅዶኒያ ነው? አልገባኝም። አይደለም 70 ሺህ ብር ሌላም ይገባታል። ካንፈሩ አይኗ ደግሞ ኦሮሞነቷ ቢስዋስት ለሴት ልጅ ያለው እኔ ያወራው ያለው ሶስት ገባረ። ይቅርታ ሶሪ ሀንዬ ሶሪ ይቅርታ። ወይ እንዳታይ ግን የለውበት 750 ሺህ በኢትዮጵያ ነው። ሀን ኦኬ አንድ እኮ እንደዛ ስትለኝ እኮ ነው እሱ ሊሆን ይችላል። 70 ሺህ የበላችሁ ሌላ ብሔር ነች። ሌላ ስሟን መጥቀስ አልችልም፣ ብሔሩን መጥቀስ አልችልም። ምክንያቱም ደም አለኝ እዛ ውስጥ። እናቴ ልጅቷን ይችኛው ደግሞ በውስጥ ላክልኛት። እሷ ደግሞ ሶሻል ሚዲያ ላይ 70 ሺህ ዶላር በልታው ስለ እሷ ምንም አላሉ። እቺ ግን ኦሮሞ ስለሆነች እናቴን የሄዱበት መንገድ ርቀት ደግሞ የአራዳ ልጅ ነኝ ተብሎ ዘረኛ አለ። አንዬ ቆይ አንቺን አሁን የሆነ ሰው ብር በላሽ፣ ነገ ጧት አንድ ነገር ቢያደርግሽ ማን አባሽ ያድንሻል ምናምን ይባላል። አዲስ አበባ እየኖርሽ አይባልም። ብር ሌላ ነገር ነፍሴ ሌላ ነገር። ቆይ መብላቷ ስህተት ነው? ሰጠብ እኮ ነው፣ ወዷት እኮ ነው፣ ሊጋል ትራንዛክሽን እኮ ነው። አይሰረቀችም፣ ከአካውንቱ ዲዳታ አላረገችበት። እንኪ ብር ነው የሰጣት። እሺ ብር የተቀበለችው ደግሞ ነበረብኝ። እሺ እኔ መስሎኝ ነበረብኝ።
አንተን ሲሰድቡኝ እንጆይ እናደርጋለን። እስኪ ትንሽ ይስደቡ። አክሱማዊ የሚባል የሰደበኝ ስድብ ያችን የ60 ምናምን ዓመት እናቴን ረገጣ። እንዲሁ ፈጣሪ እግዚአብሔር እናቴን አንይ እሱን ቆይ አሁን እኔ ዳልቻ ጋር ያልተወሰነ ጊዜ ግንኙነት አድርገናል። የሆነች በፖለቲካዊ አንዳንዴ ታውቃላችሁ ነገሩን ነግሬዋለሁ። ዛሬም ትናንትም ውስጥ አውርተናል። መጠየቅ ያለባቸው ልጆች ናቸው። እኔን ከነካኝ ወደ ፖለቲካ እንደሚሄድ ማወቅ አለብን። ነገሩ ወደ ፖለቲካ አስኪደነዋል። አሁን በዘር አስኪደነዋል። አሁን አንዲት ቆንጅዬ ኦሮሞ አትታዩ ነው ቁንጅናችሁን ዓለም አይወቀው ነው። በዚህ ደረጃ ነው እናንተ ምቀኝነታችሁ መሰራት አለበት። ለምንድን ነው የተጣሉት? ላይ ቁጭ ብለው አንድ ቆንጆ የኦሮሞ ሴቶችን ስናይ ሶሻል ሚዲያ ላይ እነሱን ለማጥፋት የሚሄዱት ርቀት ለምንድን ነው የተጣሉት? ብሩን መልሽኝ። ብሩ ነው ያጣላቸው ወይስ ሌላ ኬዝ ነው ያጣላቸው? ሞና ቤላ የሚባሉት ተከፈላቸው። ልጁ ከፈላቸው ተበላሁኝ ብሎ ይህ እንኳን ተበላ ተብሎ ይባረራል እንጂ ለምን ትበያዋለሽ አንቺ ሸርሙጣ አንቺ ምናምን። እዚህ መጥቶ የሆነ ነገር ቢያደርግሽ ጠያቂ የለሽም። ህግ የሌለበት ሀገር ነው የምትኖሪ። ማን አባሽ ያድንሻል? ህግ አለ። ህግ አዳነች አቤቤ በቅርቡ ያሰለጠነቻቸው የፌዴራል ፖሊሶች እነሆ ለህዝብ ነው እንጂ ለግል ጋርድነት እኮ አይደለም እኮ። አዳነች አቤቤ እኮ በነፃነት እኮ ነው የምትንቀሳቀሰው። አዳነች አቤቤ እኮ አንድ ጅቦ ሲሰደብ በዚህ ደረጃ ዝም ብላ አታይም። ተቀደመክ ነው ወይ ታሰር አለባችሁ ናቸው ሰድበው ይሁን ጆሮ የሰማ መግል የሰማው። አንተ ግን ማለት የምር እናውራ ከተባለ መቼ ነው ግን ስድብ ማስተናገድ የምታቆመው? እኔም አንተ በተሰደብኩ ቁጥር እኔም እየተሳቀቅኩ እኮ ነው። እነዚህ ልጆች የሰደቡኝ ስድብ ብሔራዊ ጥቃት ነው ያደረጉብኝ በኦሮሞነቴ። ለአንዲት ኦሮሞ ሴት ቆመ ተብሎ በዚህ ደረጃ ይሄ እኮ ብሔር ነክ እኮ ነው። እነዚህ ልጆች መጠየቅ አለባቸው። እግዚአብሔርን እስከ መቼ? ቤላ የምትባለውን አታውቂውም? ሴቶችን እስቲ ቄጥሽን አሳይ እስቲ። እንደኔ አይደለም የኔ እስከነልብስ ሞክሼክ ነው የኔ እስከነልብስ ብቻ ነው የማይጠይቀው። እንደኛ አዳምጪ ቆይ የኔ እስከነልብስ ነው እሱ። ቢኪኒ ካላርሽ ይላል እርቃንሽ እግዚአብሔርን የጦተሽን ጫፍ አሳየኝ ይላል። ተመልከች ልዩነት አለን። እኔ የምጠይቀው አዳምጪኝ ሀኒዬ፣ እኔ የምጠይቀው ምንድን ነው? እስቲ በለበሳችሁት አለባበስ ህዝብን እስቲ እኔ እኮ ሳወራ እኮ ሂጂና ልብስሽን ቀይረሽ ነው እኮ ነው የምላት። ተደበቂ ምናምን እዛው እኮ ነው የሚያስወልቃቸው። ይሄ እንትኑንም እንዳንረሳ ያንተ የሚያስጠላው ይሄ ብብትና ውስጥ እግር የምጠይቀው ነገር እሱ ያለ ነው። አሁን እሱ ነገር መመለስ አለበት። ከአሁን በኋላ እንደገቡ ሰዎች ስልጣኔ ተመልሶልኛል። ብብትና ውስጥ አንድ በይ ደግሞ ትልቁ ነገር እንምጣ። እኔ ሴት ልጆች አፈቅራለሁ እወዳለሁ። የትኛዋም ሴት እኔ ቤት ገብታ ቆንጆ ተብላ ነው የምትወጣው። እዛ ቤት ሴት ልጅ ገብታ አንቺ ግም አንቺ ጥንብ እንትንሽ እንትን ብሎ ይሄ ኢትዮጵያን ሴቶችን ለማሸማቀቅ የሚደረግ ነገር ነው። እኔንማ የቀጠቀጡኝ ቅጥቀጣ ሀንዬ ለየት ይላል። እናቶችን በመዝለፍ ሰው አዲስ አበባ ቁጭ ብሎ ህግ ያለበት ሀገር ቁጭ ብሎ በኦሮሞነት እናቴ ስትሰደብ ሀንዬ ያዝ አስፈላጊ ንግግር ነው። በኦሮሞነት እኔ ስሰደብ ሀንዬ ይህ አግባብ ነውን? ሰውን እስቲ ሂጂበት። እንቃወማለን። ይህን እኔም እኮ ጎጃም እኮ አለብኝ እኮ ግን ሂጂ እስቲ አውሪ። እንጂ ቦታው አታከሳሰብ። እግዚአብሔርን እንደዛ ሰድበውኝማ አልፈታቸው። ጥሩ አይደለም። ተረድቼሃለሁ። ያው አንተ ስድብ ማስተናገር ትችላለህ። አሁን ግን የውስጥህን የልብህን ተረድቼልሃለሁ። ለዚህ እኮ ነው መሳደብ አልችልም። አሁን እኮ ታውቂያለሽ የተፈጠረው ነገር ስድብ በደብረ ጽዮን ደረጃ ነው የተከለከልኩት እንጂ ለእነሱ መልስ ነበር። ግን ፕሊዝ ከደብረ ጽዮን ጋር ደግሞ ተጣልተህ ሻንጎ እንዳታስቀምጠኝ። እረፍ። ስነስርዓት ይከፋዋል እያሰብክ አትፍረዱበት። ያየውን አይቶ ነው። አንተ ኩበት ለቃሚ አይኔ ነው። እሺ፣ ለማንኛውም ወደ ዘር ፖለቲካ ተቀይሯል። ስማ ቤብ ቆይ ነገር እያስጠነቀኩ ነው። ፕሊስ ማለት በውስጥ መስመር ሌላ ጸብ እንዳይጽ አንድ ነገር ልንገርሽ ሀንዬ፣ ስድብ ያቆምኩበትን ምክንያት ልንገርሽ። ደብረ ጽዮን አስጠንቅቀዋል አውቃለሁኝ። መልስ እንዳናደኛ ነገር ይኸው ከማህበረሰብ ጋር በተለይ ማህበረሰብን የምትሳደብ ከሆነ አለኝ
ችግሩ ለእኛ ነው፣ ለአንተ ብቻ አይደለም። ለወንድሞች ተጋሩ ነው፣ ለወንድሞች ተጋሩ ነው። ምን አለ መሰለሽ ደብረ ጽዮን 3 ሰዎች ያዳምጡሃል አለኝ። አንደኛው ይሄ ብሎ የሚያልፈህ አለኝ። አንደኛው ደግሞ በጣም ተናዶ በተናገርክበት ልክ የሚናገር፣ ሶስተኛው ግን መናገር አይችልም፣ ጥቃት ነው የሚያደርሰው። ጅቦ ትግሬ ነው፣ ትግሬ ሲያይ በቃ ሊያጠቃው ይሞክራል፣ ሊመታው ሊገለው ይሞክራል። እና እነዚህ 3 ሰዎች ስላሉ እባክህን ስድብ አቁም ከተባልኩ በኋላ ማንንም በብሔር አልሳደብ። አንድ ሁለተኛው ነገር ደግሞ ኦሮሞነቴን ተገና አድርገው ጥቃት ሲያደርሱብኝ እነዚህ 2 ልጆች ዝም ማለት አልነበረብኝ። መሳደብም ተከልክያለሁ። ባይሆን ከወንድማችን ባለስልጣኑ ዳልቻ ጋር ተነጋግረን እነዚህ ሰዎች ከሳለች፣ ልጅቱ ከሳቸዋለች፣ እየዛቱባት እያስፈራሩ። እንዲህ ስንቱ በቲክቶክ ስንቱ አንበሳ ይበላ የለህን? ስንቱ ተበልቶ፣ ኧረ ስንት ነገር ተፈጥሯል አይናችን እያየ። 750 ሺህ በኢትዮጵያ እኮ በጣም ትንሽ ብር እኮ ነች ለዚች ቆንጆዬ ልጅ። ከመሆን አንተንም እኮ ዘርህን አስፈቃሃለች። እውነትህን ነው ማለት ሲጀምር እኔ ኦሮሞ ነኝ። በኦሮሞነቴ ነው ጥቃት የተደረገብኝ። እናቴን እኔ ግልጽ ነው የምናገር። የዛ የሰደቡኝ ስድብ አይደል። ቢሆንም እነዚህ ልጆች ለህግ መቅረብ አለባቸው። ሴትን ልጅ በጣም ነው የሚያቋሽሹት። እግዚአብሔርን ሰምተሻ ሞ የሚባለውን አታውቂውም? እኔ አላውቀውም፣ አልሰማሁም። አሁን አንተ ስትነግረኝ እኮ ነው ቅድም በሰማሁት ነገር ነው። ምን አድርገው ማለት አንተ ለምሳሌ ለእኔ ፈልገህ ከላክ፣ እኔ ለአንተ ፈልጌ ከላኩ፣ ከዛ በኋላ ላኩ ነው ራሰት ማለት ስጦታ። ልደትሽን አክብሪ ብዬ ድሃ መናጤ ነኝ እንጂ ብልክልሽ አንቺ ተበልቶ የታራ ነገር አሯን በፌስታል አትልክለትም ወይ? በስመ አብ እንደዚህ አይነት ምን ፍጠሪ ነው የሚላት በዚህ አንዬ። እንደው እኔ የለኝም እንጂ ፀጉርሽን ተሰሪ ብዬ ብልክልሽ ላስላጭሽ ነው አይደለም? ሆዛት ምን እየተፈራራች ነው? አንገቷን እያስቆረጣት ነው። ተው ላስላጭሽ ነው ደግሞ በተሳዳቢ ልጆች ነው። እንደው ነገሮችን ራሱ ወደ ዘር መቀየሩ ራሱ አስፈላጊ አልነበረም። በስመ አብ እንደ ዘርማ በእኔ ላይ ተገደደ ነገሩ ተገደደ። የሰው ምርጫህን ግን አልወደድኩትም። በውስጥ እናወራበታለን ማለት የሚለው እንዳይደገም ማለት መችታኛለች። ፍቅረኛ ምናምን አላት እኮ ግን አናደኝ ጌታን ተናደድኳን። መሰደብ አልነበረብህም። በእርግጥ በጣም ሰልችቶናል። ማለት ኢንጀነራሊ የምታዳምጡ ማህበራችንን እየሰደባችሁ ተቸግረናል። ፕሊዝ አትሳደቡ፣ እንወያዩ። በዛ ላይ ደግሞ ታውቂያለሽ እናቴ በድህነት አሳድጋኝ ቤላ በሚባለው በልበላ ደግሞ አክሱማዊ ስሙን ስመልከች አክሱም ጽዮን ያለችበት ሀገር ትግራይን ለማጥላላት እሱ ልጅ የትግራይ ጠላት ነው። በዚህ አጋጣሚ አክሱማዊ የሚለውን ካላነሳ ሁላችንም ተጋሩ ልንቆምበት ይገባል። እሱ ልጅ ኃጢአተኛ። አክሱም ማለት እኮ የኢትዮጵያ ፊደል የተቀረጸበት እኮ አክሱም ማለት እኮ አክሱም ማርያም ጽዮን ያለችበት እኮ ስንት ገዳማት ያሉበት እኮ ስንት አባቶች የተፈጠሩበት እኮ። ሀኒዬ በዚህ ጉዳይ ላይ ትንሽ እንደው ሂጂበት እስኪ ቆንጆ ሂጂበት። ያኔ ባልሄድበት ወደ ዘር ፖለቲካ ባንጠልቅ ደስ ይለኝ ነበረ። ነገር ግን ስድብ ተተላለፈ፣ ተቀይመሃል። በእርቅ ቢሆን ደስ ይለኛል። ኖ እግዚአብሔር መጠቃለሁ። አንደኛ ነገር ሀኒዬ በኦሮሞነቷ እግዚአብሔር ሊያሸማቋት የሄዱበት ርቀት እንዳይመስልሽ። ይሄ ደግሞ ልክ አይደለም፣ እንቃወማለን። ነገሮች በተፈጠሩ ቁጥር ግዴታ የሰው ልጅ ዘሩ መታየት የለበትም። ማንነቱ በቂ ነው። ፕሊዝ በቃ ይሄ ነው ዋናው ነገር። ሁለተኛ ነገር እኔ ግድ የለም እችለዋለሁ፣ ፖለቲከኛም ስለሆንኩኝ እኔንም ነክተውኛል በኦሮሞነት። ግን እኔ ሰለቸኝ። አንተ በተሰደብክ ቁጥር እኔ እየሰለቸኝ እና እኔ ደግሞ አልችልም። ደስ አይልም። ሀሳብ እኮ ነው የሰጠሁት፣ እንደ ሰው ሀሳባችን መስጠት ቢፈቀድልን የሚለውን ነገር አንተ ቀስ ብለህ ረጋ ብለህ ብታስረዳቸው። ስሜታዊ ሆኗ ኦሮሞነቴን መሆኑ ያውቀዋል። ልጅቷ ኦሮሞ ነች። ኦሮሞ ስለሆነ ለኦሮሞ ቆም የሚል ስሜት አላቸው ውስጣቸው። እሱን ነገር መግለጽ አልፈለጉም። ቀጥታ ወደ ስድብ ነው የገቡት። እሺ ቀጥይ። በቪዲዮ ውጣልን ለሚሉ ሰዎች አይናችሁ ውጣ። አልሞት አላችሁ፣ አልቀበር አላችሁ። ደግሞ ተቀባዩም ኦሮሞ ነው ይላሉ። እርስ በርስ እኔን አይናችሁ እሱን ማየት ነው። እንመሳሰላለን። ቀጥል እና ሀንዬ በዚች ልጅ ላይ የተፈጸመው ብሔራዊ ጥቃት፣ ሴትነታዊ ጥቃት
እግዚአብሔርን በሴትነቷ አንቺ ደግሞ የሆነ ጥያቄ ጠየቅኳቸው። ምን አመጣው? ወይ በቃ አላፊ ቲክቶክ ላይ እላፊ የሆነ ስድቦችን ምን አመጣ? በቃ መንግስትን ለማሸማቀቅ ነው። ህግ የለም እኮ ነው። የፈለግነውን እናገራለን። የሚዳኘን ህግ የለንም እኮ ነው። ደስ ያለን እንስራለን እኮ። ከዚህ ውጭ ምን አለ? መንግስትን እኮ እነዚህ እኮ በአሽሙር ፖለቲካ እየሰሩ እኮ ነው። አንዬ አዲስ አበባ ቁጭ ብሎ እኔ እንደዛ ሲያጠለጥን መንግስትን እንደዛ ሲሳድ ማን ጠያቂ አለብኝ እኮ ነው። በቃ ይሄ እኮ ነው። ይሄን ሌላ አለው? ሌላ ነገር አለው? መንግስት ይሄን እያየ እንዴት ዝም ይላል? እሺ ውጭ ሀገር አዳዲስ ህጎች መውጣት አለባቸው። እውነት በሶሻል ሚዲያ በተለይ ላይክ የሆነ ባዮ ምናምን ነገር ያስፈልጋል። ባዮ ሴንሰር ዌር ላይክ ሰው ሀገር ቁጭ ብሎ ዝም ብሎ ሲሳደብ ላይክ እንዲታሰር ሀገር ቁጭ ብሎ ሰው ይሳደባል። ህግ ባለበት ሀገር መንግስት የሚያክል ሀገር እንዲህ መንግስት ወድቋል እኮ ነው የሚሉት እነዚህ ልጆች። ህግ የለም ፈርሷል እያሉ እኮ ነው። እየገባሽ ነው? ግን ፖለቲከኞች እንዴት እየተጠቀሙ እንደሆነ ፖለቲከኞች እነዚህን መጠቀሚያ እያደረጋቸው ነው። ሀኒ አዎ እየተረዳው መጠየቅ አለባቸው ነው በቃ ዋናው ነገር። ሀኒዬ እንደው ከሀሳብሽ ከትምህርትሽ አንጻርም ከእውቀትሽ አንጻርም እንደው ሴት ልጅ ለምሳሌ ቃሉን ለመጠየቅ ማለት ጠየፈዋሉ ቃሉን ሴተኛ አዳሪ ይላሉ ወይ ደግሞ የሆነ የሚያስጠይፋል በሻይ ቤት የሚጠራው ይላሉ። ሸው ግን ወንድ ነው ሴት ነው? ሴቷ ቸግሯት ነው ወንድሟን ለማስተማር ነው። ወንዱ ግን ሻይ መባል የለበት። አንዴ ወንድም ስመለከተው እዚህ ጋራ ስጦታን የተላከላት ስጦታም ላይሆን ይችላል፣ ስጦታም ተብሎ ላይሆን ይችላል። ግን ብር ተላከላት፣ ተቀበለች። የተላከበትን መረጃ የተላከበትን ልንገርሽ። ፀጉርሽን ተሰሪ፣ ልደትሽን አክብሪ ሲዘረዘር ነበር እኮ። ሁለተኛ ደግሞ የፍቅረኛዋ እናት ታማ እሳቸውን እንዲረዳ አግባብተዋለች። በጎ ነገር ስራ የፍቅረኛዋ እናት እሷ ፍቅረኛ አላት። እሺ ግን በማግባባት መሀል ደግሞ ማለት ነው ስናወራ በማግባባት መሀል ይቺ ልጅ እዚህ ጋር የፍቅረኛዋን እናት ፍቅረኛ እንዳላት ያውቃለች። ኦሮሞ ነች። ወደ ነገር ደግሞ ከእሱ ጋር የነበራት ግንኙነት ምንድን ነው የሚለው ነገር መታወቅ አለበት። ወድሻለው ነው እሱ ወድሻለው ነው ወድሻለው። አሁን እኔ ይችን ልጅ እንዲህ አይቶ የማይወዳላ እኔ አየኋት ወዳታለሁ። እሱማ ዘርን አስቀየረች እኮ ምን አንተ ተቸገርን እኮ እኛ እያለፈ ነው ንዳርክ እያለ ደሜ ውስጥ ያለ ነው። ፍቀው አልችልም። በሴትም የሚቀየር ነገር አይደለም። ጥቃትም አድርሰውብኛል። ይሄ ነገር መታየትም አለበት። ይኸው አንዬ ምን መሰልሽ ልጅቱ ኦሮሞ ነች። የፍቅረኛዋ እናት ታማ እንድትረዳላት ለሜካፕ ለፀጉር መስሪያ የሰጣትን ያችን ምስኪን እናት ስታሳክም ነበር። ሌሎቹ ቢሆኑ እኮ አይተናቸዋል እኮ ሌሎቹ መኪና ሲገዙ ቤት ሲገዙ። እች ግን ኦሮሞ ውስጣዊ ሆልድ አፕ ፍቅረኛ እንዳላት አያውቅም ነበረ። ማን ያለው? ኮመንት ላይ ነው ያየሁት። ማሰቡስ ይህን ፊት ይዛ ፍቅረኛ የላትም ብሎ ማሰቡስ ሀንዬ አሁን ያለ ነው የት ነው? አሁን እቺ ልጅ ፍቅረኛ የላትም ብሎ የሚያምን ሰው አለ? ባይሆን እኔ ከፍቅረኛዋ አጣላታለሁ ብዬ አስባለሁ እንጂ ፍቅረኛ እንዳላት አውቃለሁ። እና ስራክ ነው እሱ ስራክ ነው። ስራህን እየተናገርክ ነው። እንዴት የምታምር ሴት ፍቅረኛ የላትም ብሎ ማሰቡስ ከባድ ነው። ግን የምር ነው የምር እንደዚህ ከሆነ ኬዙ አሚን ፍቅረኛ እንዳላት እያወቀ ከሆነ የላከው የሆነ ጊዜያዊ ነገር እየተጠባበቀ ነበረ እና ደግሞ ሰጣት፣ ተቀበለች። ኦኬ ከተቀበለች በኋላ ደግሞ መልሽልኝ ውርድ የሆነ ጥያቄ ነው። ኦልሬዲ የሄደ ነገር ነው። እንደገና ደግሞ ሶስተኛ ወገን አስገብቶ ሞራል የሚነኩ ስድቦችን እሷን መስደብ አስፈላጊ አይደለም። በዛ ላይ ሶሻል ሚዲያ ላይ ሰደቧት አይገልጹም። ሀንዬ እናቴን ሴት ልጅ በዚህ ደረጃ ስትሰደብ ብትሰሚ ያመሻል። አንቋሸሿት፣ አብጠለጠሏት በኦሮሞነቷ በተለይ በየዋህነቷ። ሀንዬ እኛስ የተሰደብነው በዛ ዘራችንን ተገና አድርገው አይደል የሰደቡን። ኦሮሞ ሶሻል ሚዲያ ላይ ሲታይ የሚያንገበግባቸው ይህ የፖለቲካ አብይ እኮ ተናግሯል እኮ ኦሮሞ ጠላ አዲስ አበባ ውስጥ እንዳለ እኮ ተናግሯል እኮ አብይ አህመድ እኮ። እነዚህ እኮ ናቸው እነዚህ አይነት እኔ አሁን ምን ተናግሬ ነው? ምን አረገች ቆንጅዬ ልጅ ስላልኩኝ ብቻ አጣርተው ኦሮሞ መሆኔን ደም ስላለብኝ አኒ የተሰራው ስራ እኮ ይደብራል እኮ። መቃበቅ መውረድ አለባቸው። እግዚአብሔር ቆይ ምን መሰለክ ተቸገርኩኝ ማለት ይሄ አንተ አሁን የሆነ መልክ ነገር ስታይ አመልክ ይነሳል። እንዳቢሽ አመላለብክና ጌታን አይደለም ኦሮሞነቴ
እንዲሁ ውስጥ አለ አለ አለ። ምኑ ጋር ነው ያለው? ኩላሊትክ ላይ ነው? አንጀትክ ላይ ነው? ሳምባክ ላይ ነው? ልብክ ላይ ነው? አንጎልክ ላይ ነው? የትኛው አንጎል ፓርትክ ላይ ነው ያለው? ኦሮሞነት ውስጤ ነው፣ ደሜ ውስጥ አለ። የሚመላለስ ነው፣ የሚሄድ ነው። በዘር የተቀበልኩት ነገር ነው። ግን ተነካውበት።